ታዲያ ፋጢመቱ ዛህራ ከስሟ ስንነሳ የፋጢማን ትርጉም አይተናል። ነገር ግን ፋጢመቱ ዛህራ ለምን ተባለች? ዛህራ የሚለው ስም የተሰጣት ፊቷ ላይ በነበረው በጣም የሚገርም ውበት ብቻ ሳይሆን ፊቷ ላይ በነበረውም ኑር ነበረ። በጣም ፊቷ ረዲየላሁ ዐንሃ በጣም ያበራ ነበረ። ታዲያ ሲወራ ከሙሉ ቤተሰቦቿ ነቢያችን አለይሂ ሰላቱ ወሰላምን እንደሷ የሚመስል የለም ይላሉ። ፊቷ ላይ በነበረው ኑር፣ በኢባዳ፣ በአኽላቋ እያንዳንዱ በምሰራቸው ስራዎች ፊቷ ላይ በነበረው ኑር ማጠቃላይ ጨምሮ እሳቸውን የሚመስል የቤተሰቡ አካል እንደሷ የለም ይላሉ። አይሻ ረዲየላሁ ዐንሃም ስትናገር ካቀማመጥና ካነሳሷ ካረማመዷ ከሁሉም ነገሯ ነበር ታዲያ ነቢያችን አለይሂ ሰላቱ ወሰላምን የምትመስለው። ለዛ ነበረ ፋጢመቱ ዛህራ የሚለው ስም የተሰጣት። ታዲያ ሁለተኛው ስሟ ደግሞ ወይም ደግሞ ከፋጢመቱ ዛህራ ውጪ ደግሞ ሁሉም የሚጠራት አልበቱል በሚለው ስሟ ነበረ። አልበቱል የሚለው ስሟም ደግሞ ከምን አኳያ እንደተሰጣት ልንገራችሁ። አልበቱል የሚገልጸው ምንድነው? ሁሉ ነገሯን ለአላህ ሱብሓነሁ ወተዓላ መስጠቷን፣ ኢባዳዋን፣ ወደ አላህ መመለሷን፣ ነገራቶቹን በሙሉ የምታደርግ የነበረው በአላህና በአላህ ስም ብቻ ነበረ። ያንን ለመግለጽ ነበረ አልበቱል የተባለችው። ይህም ነበር ታዲያ ቅድም እንዳልኳችሁ 4 ጀነት ከተመሰከረላቸው ቁልፍና ምርጥ ሴቶች ውስጥ አንዷ ያደረጋት ማለት ነው። ለዚህ የስሟን ትርጉም አነሳን። 2 ስሞችን ነገርኳችሁ።